የደቀቀበት ስለ ኃጢአታችን ደሙን ያፈሰሰበት ትንሣኤ ማለት ይሄ ነው ወዳጄ። መብላት መጠጣት አይደለም። ዓመትን ጠብቆ ማክበር አይደለም። ትንሣኤ ማለት መለኮት ሰው የሆነበት፣ መለኮት ራሱን ያዋረደበት፣ መለኮት የደም ላብ ያላበበት። አየህ ፋሲካ ማለት ወዳጄ እግዚአብሔር አብ ልጁ ላይ የጨከነበት፣ አባት ልጁ ላይ የጨከነበት፣ ብትወድ እችን ጽዋ ከኔ ትለፍ እያለ ሲማጸነው አባት ጸጥ ያለበት ለምን ይመስልሃል? ስለ እኔና ስለ እናንተ ኃጢአት ሊታረድ ግድ ስላለ። ምክንያቱም መጽሐፍ ሲናገር ደም ሳይፈስ ስርየት የለም ስለሚል። አየህ ወዳጄ ያኔ በብሉይ ኪዳን ዘመን የሰው ልጅ ከኃጢአቱ ለመንጻት የበግን ደም ወይም ደግሞ የዋኖስን ደም ያፈስ ነበረ። ይህ ግን በቂ ስላልነበረ በአዲስ ኪዳን ክርስቶስ